ልጅ ጋር አይደለችም። ምን ትሆናለች? ለምን እንደዚህ አልሽ? መጣች እንዴ? አዎ መታለች። ግን ፊቷ ልክ አይደለም። ፊቷ ላይ የሚታየው ሐዘን፣ ጭንቀት፣ ተስፋ መቁረጥ፣ በአጠቃላይ በቃ የተደራረበ ስሜት ነው የሚታይባት። ደህና ነሽ እንኳን ስላት በአጭር ቀን ደህና ነኝ ብላ ብቻ ነው የወጣችው። ሌላ ያለችሽ ነገር አለ? ሌላ ምንም አላለች። በቃ ትጨናነቂ፣ እኔ እጠይቃታለሁ። እኔ እንጃ፣ ልቤ ግን የሚነግረኝ ሌላ ነገር ነው። በጣም ተጨናንቄያለሁ። ውስጤ ላይ ልክ እንደ ቦምብ ሊፈነዳ የደረሰ ነገር ያለ ይመስለኛል። አይዞሽ ገኒ፣ ያው እናት ስለሆንሽ ልጅሽ እንደዚህ ተረብሻ ስታይ የተሰማኝ ስሜት ነው። በቃ እኔ እንጃ ነገር ያዝምጣ። አይዞሽ። ልጅ ምን አጋጥሟት ይሆን? ምን ነው ፈጣሪ በምድር ላይ እሷ ብቻ የቀረች ይመስል ነገሮችን፣ ችግሮችን ሁሉ እሷ ላይ ደራረብክባት። የኔ ጨረቃ ሳታየኝና ሳታናግረኝ ክፍሏ መግባት ምንድነው? አታናግረኝም እንዴ? እስካሁን አኩርፈሽኛል። ብቻዬን መሆን ፈልጌ ነው። እባክህ ካላስቸገርኩ ጥላዬን ልትሄድ ትችላለህ? አልችልም። እንዴት ነው ምን እንደሆንሽ ሳላቅና ፊትሽን ሳላይ ሊሄድ የምችለው? እኔ ማየቱም ሆነ ምን እንደሆንኩ ማወቁ አስፈላጊ አይደለም። እባክህ በቃ ሂድ። የኔ ጨረቃ፣ እኔ እኮ ናታን ነኝ፣ ሚስጥረኛሽ። ቆይ ምን ሆነሽ ነው? እባክህ ውጣልኝ። እሺ በቃ ስትረጋጊ ይመጣል። ለትክስ ብሎ ከቤት አባረረሻ? ይመሽው። አንተ ምንድን ነው የምታወራው? እኔ ጓደኛ ሳይመጣሽ ከቤት ወጣሁ ማለት እሱ አባረረኝ ማለት ነው? ደግሞ አንተ ሰውዬ ማውራቴ። ሲጀመር ደግሞ እኔ እንጂ ከቤት ወጣሁላቸው እነሱ አብሬያቸው እንድቆይ ፈልገው ነበር። ህፃን ልጅ በከረሜላ እንደማታያ መሰለህ? ይህ ደግሞ ማለት ነው። ተረድቼሻለሁ። በስመ አብ፣ አንተ የሚወደድት ምን እንደሆነዋል ጭራሻውን ደግሞ ብዙ ቤለ ምንድን ነው እዚህ የሄድክበት ሀገር ይህንን የሚያስተምራችሁ? ምን ታደርጓለህ? አንተም ከፈለግ እናስተምራለን። ኧረ ተው ተው፣ እኔ ሲቅርብኝ። ይልቅ አሁን ወዴት ነው የምንሄደው? ፑል ቤት ሄደን እንቀጣቀጥ መሰለኝ። እንደውም ትናንት ስላልተጫወትኩኝ ቅርቅር እያለኝ ነበር። ኧረ ተው፣ ቅርቅር አለ። ምን ፑል ስላልተጫወትክ ነው ወይስ አጫዋቿን ስላላያት? እሷ እኮ እንዴት እንደምታምር ስል እኮ ነው የምመስለው። የአንተ ስል ደግሞ መብዛታቸው። ለማንኛውም እዚህ ወጪ ወራጁን ከምናይ እዛ ብንሄድ ይሻላል። እሺ በቃ እንሂድ። ጽጌ በቃ እንውጣ፣ የመሸ ስለሆነ እንሂድ ወደ ቤት። እሺ እንሂድ። ግን ዳግም አይመጣም እንዴ? አብረን ወክ እናደርግና ከዛ በኋላ አብራችሁ ትመለሳላችሁ። አይ ችግር የለውም፣ እኔ ሸኝሽና መለሳለሁ። አይ እኔ ዳግም አብሮን እንዲሆን ፈልጋለሁ። ቀን ሙሉ ከቤት አስወጥተና ብላ ነው። ምናልባት ደብሮት ሊሆን ይችላል። በእናትህ ደውልለት። እሱ እኮ የኔ ከጓደኛው ጋር እኮ ነው። ግን እሺ ልደውልለት። ዳግም ወይ አጎቴ። ዳጌ የት ነህ? እዚህ አብረን እንድሸኛት ፈልጋ ነበረ። እሺ ኑቱ፣ በቃ ከአቤል ጋር ተፈልተናል። እሺ በቃ መጣን፣ ጠብቁ። እሺ አጎቴ።
እሺ በቃ እንውጣ። ተነሽ። እሺ አሁን ከማንም ጋር ማውራት አልፈልግም። አሁን ደግሞ ምን ሆንሽ? እኔ እኮ ማታ ስትመጪ መረጃ ስጪኝ ስላልሽ ነው ይዤልሽ የመጣሁት። አሁን ስለሱ የማስብበት ሁኔታ ላይ አይደለሁ። እንደፈለግሽ ማድረግ ትችላለሽ። እኔ ቆይ እንደፈለጋችሁ የምታሽከረክሩ አሻንጉሊታችሁ ነኝ እንዴ? ስትፈልጉ እንዲህ አድርጊ፣ ስትፈልጊ እንደዛ አድርጉ ትሉኛላችሁ እንዴ? አሁንስ በዛ። እባክሽ ልለምንሽ ሂጂልኝ። በቃ እኔ ማንም ሰው ጋር ማውራት አልፈልግም። እንደውም እኔ እወጣልሻለሁ። ስለ ስራችን አንዲት ፍንጭ እንኳን አልሰጥሽም። አጎቴ ድሮ አንቺ ጋር ትቶ ከዚች ጋር ምን ለመቻለ አትዝም በል። ስለዚህ ደስ ጭራሽ እንዳታወራሽ። ዳጌ እንዴት ናቸው? አቤላ ሰላም ነው? አቤል ይባላል። የዳጊ የልጅነት ጓደኛው ነው። እኔ ደግሞ ጽዮን እባላለሁ። ደስ የሚል ስም ነው። አንቺም ግን በጣም ቆንጆ ነሽ። በቃ እኛ እንሂድ አይደል? እና አቤላ አንተ ምን ማለት ይምክ ምን አልኩ ደግሞ የፍጣሪ ስራ ማድረግ አይቻልም። በእነዚህ መንገድ አይደለም አንተ ደግሞ ይሄ እኮ በጣም ኖርማል ነገር ነው። ምንም ኖርማል ነገር የለም ማለት ነው። ልጁ ግን በጣም ፈታ ያለ ነው አይደል? ዳጊ እኮ በጣም ጭምት ነው። ባህሪያቸው ምንም አይመሳሰልም። እኔ ምንም አይመቸኝም። ፍጥር ፍጥር ይላል። ናታን ልጅ ይቺ ልጅ ግን የሆነ ነገር ሆናለች። ይኸው ከመጣች ጀምሮ ምንም ነገር ባናግራት መልስ አትሰጠኝም። የሆነ ነገርማ ሆናለች። ልጠይቃት ሞክሬ ነበር፣ ግን ልታናገረኝም ሆነ እኔ ለማየት ፈቃደኛ አይደለችም። ምናልባት እውነታውን አውቃ ይሆን እንዴ? የትኛውን እውነት? የኔን እናትነት አረጋግጣ ይሆን? ናታን እባክህ ሄድና የሆነ ነገር ብልሃት እንደው እንድትናገር አድርግልኝ። ግን ኤፍራታን እንደ ዛሬ ፈርቻት አላውቅም። ፊቷ በጣም ነው የሚያስፈራው። ሄጄ ሳናገራትም ጀርባዋን ነው መሰለኝ። ቆይ የሄደችው የት ነበር? ጠዋትማ ከሉሊት ጋር እኮ ነው አብራ የወጣችው። ምናልባት እሷ አስከፍታት ይሆን እንዴ? ልጠይቃት። እሷ የምታውቂ ይመስልሻል? እኔ ምን አውቄ። እሷ እንደሆነች ወደ ቤት ስትገባ በጥንቃቄ እየተንሻከከች ነው። ጠዋትም ስትወጣ እንደዛ ነው የወጣችው። ብቻ ከማን እየተደበቀች እንደሆነ አልገባኝም። በቃ እስቲ ካናገረችኝ ሄጄ ለሞክር ደግሞ። ፈጣሪ እባክህ ልጄን ጠብቅ። እባክህ የኔ ጌታ ከዚህ በላይ እንድትፈተን አታርጋት። ያሰበችን ሁሉ አሟላላት። እንደው ችግሯን ሁሉ ከላዩ አከባለላት። እባክህ የኔ ጌታ እባክህ። የኔ ጨረቃ እባክሽ አታስጨንቂ። ምንድን ነው የሽላ ምን አትነግሪኝ? ሌላው ደግሞ ናታን እንዴትም ምንም ብለሽ አሳመኛል። ስለዚህ ቪዲዮ ግን ማወቅ የለበትም። ትምኛለሽ? ሰው በእጁ መጥፋቱን በፍጹም ማወቅ አይገባውም። ለምን ሲባል? ቆይ ይህ ማድረግ ለምን አስፈለገ? ምክንያቱም እሱ ይህን ካወቀ በራሱ የልጁን ይሰጣል። በተለይ ደግሞ እኔን የምታገቢው ለሱ ብለሽ እንደሆነ ካወቀ፣ ስለዚህ አሁን ካለበት የበለጠ ትልቅ ወጥመድ ውስጥ ይገባል ማለት ነው። አስቢበት። ናታን እንዲጎዳ ከፈለግሽ ሄደሽ ለሰዎች ትናገሪያለሽ። እንዲጎዳ ማፈልጊ ከሆነ ግን አፍሽን ትዘጊያለሽ። ምን ሆንኩ? ቆይ ብቻዬን መሆን አልችልም?
እኔ እኮ ያንቺ ናታን አውቅሻለሁ። ስታዝኒ፣ ስትበሳጪ፣ ሲከፋሽ በደንብ ነው የማውቀው ሁሉንም። ናታን ቆይ ለምን አታወኝም? ብቻዬን ልሆን አልኩ አይደል? ምንድን ነው ችክ የምትለው? በቃ እኔ ዳውን ብቻዬን ምን ፈልገው? እሺ በቃ ተበሳጭ። እኔ እንድታጣኝ የማላደርገው ነገር የለም። እባክህ ይህን ነገር እንዲችል ብርታት ስጠልኝ። ይሄ የማይረባ አሁን ደግሞ የምፈልገው ነው የሚደውለው። ሄሎ የኔ ቆንጆ፣ እንዴት አመሸሽልኝ? ቆይ ምን ፈለግ? ልታሳብደኝ ነው እንዳሳብህ? እኔማ ከሳምንት በኋላ የማገባት ሚስቴ ደህና መሆን አለመሆኗን ለማረጋገጥና በዛውም ደግሞ ይሄ ቆንጆ የድምፅሽን ሰምቼ ልተኛ ብዬ ነው። ማለት ቆይ ለምን እንደዚህ መፍጠን አስፈለገ? ቀስ ብለን ተነጋግረን ተጠናንተን አይሻልም? ተጠናንተን ነው ያልሽው የኔ ቆንጆ? አይዞሽ፣ ከተጋባንም በኋላ እኮ መጠናናት እንችላለን። ደግሞ ዘገየም ፈጠንም መጋባታችን አይቀርም አይደል? ስለዚህ መጠናናታችን ያን ያህል አስፈላጊ አይመስለኝም። እኔ ግን የማስብበት ጊዜ ያስፈልገኛል። ምንድን ነው የምታስቢው? ልክ እንደ ባለፈው ቪዲዮ ቀርጸሽ ለፖሊሶች ለመስጠት ያዋጣኛል ካልሽ ማድረግ ትችላለሽ። እኔ ብታሰርም ከሳምንት በላይ አልቆይም። ወይ ደግሞ ውስጥ ያሉት ሰዎች ማስፈታት እንደማይችሉ ከነገሩኝ ወደ ውጭ ይሄዳሉ። ቆይ አንተ ማን ስለሆንክ ነው ከህግ በላይ የምትሆነው? እኔ ያው ያፌት ስለሆንኩ ነዋ። ባልወደውም በአባቴ ይጠራበታል። ያፌት ሰለሞን እባላለሁ። ስለ አንተም ሆነ ስለ አባት ስም አይመለከተኝም። ግን ጠብቅ፣ ለዚህ ስራ ዋጋ እንድትከፍል ነው የማደርገው። እሺ፣ በጣም ደስ ይለኛል። ለአንቺ የማደርገው ሁሉም ነገር አይጸጽተኝም። ለማንኛውም ከሳምንት በኋላ ለሚኖረን ሰርግ ሬዲ ሁኚ። ቬሎን የራሴ መርጬ ቤትሽ ድረስ እልክልሻለሁ። ቆይ እኔን ለምንድን ነው ማግባት የፈለግከው? ናታንን ለማናደድ ነው አይደል? ሆነ ብለህ ነው አይደል? ቆይ ችግርን ነግረኝ ለምን መፍትሄ አንፈልግም? ናታንን ማናደድ እንኳን ተጨማሪ ነገር ነው። እኔ አንቺን በጣም ነው የማፈቅርሽ። የማገባሽም ስለማፈቅርሽ ነው እንጂ ናታንን ለመበቀል ብዬ አይደለም። ያው ግን አለ አይደል በአንድ ድንጋይ ሁለት ወፍ እንደመምታት ማለት ነው። እኔ ምን እንደምል አላውቅም። ጥላቼን ለመግለጽ ቃል አቀረኝ። ብታውቂኝ ታፈቅሪኝ ነበር፣ ግን አንቺ ፍቃደኛ አይደለሽ። እሺ በቃ በኋላ እደውልልሃለሁ። ደህና እደሪልኝ። በጣም ነው የማፈቅርሽ የኔ ውድ ሚስት።
ኤፉ ደህና ነሽ? ከማን ጋር እያወራሽ ነበር? ደህና ነኝ። የሆነ የስራ ስልክ ነበር። እኔ ግን ፊትሽ ላይ ደህንነት ስሜት አይደለም እያየሁ ያለሁት። ኤፉዬ አስቀየምኩሽ እንዴ? እኔ እኮ አንዳንዴ ተናግሬ ደግሜ ማስታወስ አልችልም። አረ በፍጹም አንቺ ምንም አላደረግሽኝም። ደግሞ አንቺ ምን ብታደርጊም በአንቺ ቂም ልይዝ አልችልም። እሺ እንደዛ ከሆነ ምንድን ነው? እሺ በጣም እየጨነቀኝ እኮ ነው። ልነግርሽ አልችልም፣ ግን ከፈቀድሽልኝ አቅፌሽ ላልቅስ። እሺ ግን እኔም አብሬሽ ነው ማለቅሰው። በቃ አሁን አታርቅሽ እሺ? ፈገግ በይ። ያለችሽ ነገር አለ? ምንም አላለችኝም። እንደናንተም ከፊቴ ጥፊ አላለችኝም። ግን ደግሞ ምንም ነገር ልትነግረኝ ፈቃደኛ አይደለችም። ቆይ እኔ ህመሟን ካልተጋራኋት ማፍቀር የምኑ ጋር ነው ጥሩ? ጠልታኝ ይሁን እንዴ? ቆይ ለምንድን ነው ይህንን ቃል የምትደጋገመው? ለምንድን ነው የምጠላክ? እናንተ አብረን ሆነን ብዙ ፈተናዎችን አልፈናል ትላላችሁ አይደለ እንዴ? ታዲያ ለምንድን ነው በትንሽ ነገር ተስፋ የምትቆርጠው? አሁን ላወራ አልፈልግም ማለት ጠልታኛለች ያስብላል እንዴ? ምን ላድርግ? ግራ ገብቶኝ እኮ ነው። ኤፉ ፊት ከምትነሳኝ በሞት እመርጣለሁ። እሷን ከምታስቢ በላይ አፈቅራታለሁ። ህመሙ ያመኛል። አሁን ላይ የምታሳየኝ ባህሪ ግን ምንም ደስ አይልም። ገና ዛሬ አይደለ እንዴ ላናግር አልፈልግም ያለችክ? ከዚህ በፊት እንደዛ ብላ ታውቃለች? እንደ ዛሬ እንኳን ሆናብኝ አታውቅም። ሰሞኑን ትወጣለች፣ የት እንደምትሄድ አላውቅም። ይህን ነው የምትሄጂው ስላትም አልነግርህም ትለኛለች። እንግዲህ ሌላ ምክንያት ይኖራት ይሆናል። ግን አሁን ላይ በጠላት ተከበናል። እሱ የምትሄድበትን አትናገር። እንደዚህ ቀደሙ ብትታገትስ? ታግታ ነበር? ማን ያገታት? አዎ ታግታ ነበር። ቤዛን ያገባሁት እሷን ለማዳን ስል ነው። ቤታችንና ንብረታችንን ሁሉ የወሰዱት ቤዛን አግብቼ እሷንም ድርጅት እንድሰጣቸው አስበው ነበር። ግን እኔ ላደርገው አልቻልኩም። ቆይ የእኛ ንብረት ማለት እኛ እዚህ ቤት ያለነው ምንም ነገር ስለሌለን ጥገኛ ሆነን? ወይኔ ናታን፣ ምንድን ነው የሰራሁት? ጽዬ የምታውቂ መስሎኝ ነው። በዚህ መንገድ ስለነገርኩሽ በጣም ይቅርታ። ስለዚህ ቤታችንም ተወርሷል፣ ተከራይቶ አይደለም? አዎ። አሁን ላይ ቤትም ሆነ ድርጅት የሚባል ነገር የለንም። እና ቆያ ሰውዬ እንደ ተከራይ አክት ሲያደርግ የነበረው እያስመሰለ ነው? ቤቱ ወስዶ ምሳ የጋበዘን እንደዛ እንደ ተከራይ ሲያወራ የነበረው እሱን በእኔ ላይ እያስመሰለ ነበር ማለት ነው? ምን? ያፌት ጋር ሄደሽ ነበር? ቆይ እንዴት? ከማን ጋር ነው? ከገነት ጋር ሄደን ነበር። ግን ሁኔታቸው ምንም እንደማይዋደዱ ያስታውቃል። ቃላት እንኳን ሲለዋወጡ እንደ ጠላት ነበረ። ቆይ ቤታችንን የወሰደው እሱ ነው እንዴ? በቃ አሁን ነይ እንግባ፣ መሽቷል። ይህን ጉዳይ ጠዋት ከገነት ጋር እናወራለን። ወንድም የመልስልኝ እንጂ ቤታችንን የወሰደው ያፌት ነው አይደለም? በቃ አሁን ብዙ ቆመን፣ ነይ ግቢ እናንተ። አይ ስለ እሷ ጉዳይ አይደለም። ማታ እዚህ ጋር ደኑስ ካወራን በኋላ ከዛ በኋላ አልተገናኘንም። ምንም አላወራንም። እና ምንድን ነው? እኔም ማላውቀው የተፈጠረ ችግር አለ እንዴ? ገኒ፣ እኔን ሳታስፈቅጂኝ እህቴን እንዴት እዛ ጨካኝ ቤት ይዘሻት ትሄጃለሽ? የሆነ ነገር ሆና ቢሆንስ? እንዴት እኔን ፍቃድ ሳትጠይቂ ይዘሻት ትሄጃለሽ? እኔ ፍላጎቴ እሷ እንድታስታውስ ነበር። ደግሞ
እዛ ቤት ከሄድን በኋላ በጣም ማስታወስ ጀምረ ነበር። መልሳ ደግሞ ቤት ውስጥ ብቻዋን ስትውል እኛም በሌሎች ነገር ስንወጠር ችላ ስንላት ነገሮችን እየረሳሽ መጣች። ከዛ እሷ በቃ ማንም ሰው አይወደኝም፣ ስለምረሳ እኔን ማንም አይወደኝም፣ ሁሉም ይጠሉኛል ብላ ራሷን ማጨናነቅ ጀመረች። ከዛ እንኳን በፊቱ ልታስታውስ ይቅርና ከዛ በኋላ እንኳን እያስታወሰች ያለችውን ነገር ድጋሚ እየረሳሽ መጣች። ቆይ ገኒ፣ እዛ ቤት በሄዳችሁ ጊዜ የሆነ ነገር አድርጓችሁ ቢሆንስ? ከዚህ በፊት እኔን አድርጎኝ እንደነበረው ምግቡ ላይ መርዝ ጨምሮ ቢሆንስ? እንዴ የዛ ሰዓት እኮ እኔ ምንም አልበላሁኝም። እኔ እየጠበኳት ነበር፣ እንድች አልቀመስኩም። እህቴ ግን በልታ ነበር። እህቴን በጣም እንደምወዳትና እንደምሳሳላት በደንብ ያውቃል። እሷን ይዞ የሆነ ነገር አድርጊ ቢልኝ በደንብ ነበር የማደርገው። አንቺ እዛ ቦታ ይዘሻት በመሄድሽ ብቻ ምን ሊደርስብኝ እንደሚችል ታውቂዋለሽ። ይቅርታ ናታን፣ በቃ እንደነገርኩ በሰዓቱ እሷ እንድታስታውስ ልረዳት ነበር የፈለግኩት። ያው ግን ዞሮ ዞሮ ችግሩ እኔ ላይ መጣ። ገኒ፣ እኔ እየወቀስኩሽ አይደለም። ከዚህ በኋላ ግን እህቴ እዛ ጨካኝ ቤት እንድትሄድም ሆነ እንድታገኙ አልፈልግም። እሺ፣ ለእሷ አታስብ። ድጋሚ እንደዚህ አይነት ስህተት አይፈጠርም። ምን ሆነሻል? ፊትሽ ልክ አይደለም። ማታ እመጣለሁ ብለሽ አልተመለሽም። ታውቂያለሽ፣ ከመጀመሪያውም ለምን ወንድሜን አንቺን እንዳይቀርብ እንደፈለግኩ አሁን ገባኝ። ማለት ምን ሆነሻል? እየቀለድሽ ነው አይደል? እንደዛ ከሆነ በጣም ተሳክቶልሻል። ግን እኔ አሁን የሚቀልድበት ሁኔታ ላይ አይደለሁም ያለሁት። ሁሉም ነገር ለአንቺ ቀልድ ነው አይደለም? ለአንቺ የወንድሜ ህይወት መበላሸት ቀልድ ነው አይደል? በፈጠረሽ ይፈልጋል ብትለፊም አሁን ላይ ካለሁበት ዓለም ልታስወጪኛችን በጣም ከባድ ሁኔታ ውስጥ ነው ያለሁት። ወይኔ ሲሆን ቆይ አንቺ ልጅ አሁንም እየቀለድኩ ነው እንደሚመስልሽ? ንገሪኝ እስኪ ከአንቺ ጋር መጫወት ድርጅት የምታመስልኛል? ሀብታችንን ቤታችንን በአንቺ ምክንያት አጣ። ይኸው በአንቺ ምክንያት እኔና ወንድሜ እዚህ ቤት ውስጥ ጥገኛ ሆነን እየኖረ አሁን ገና ቤዛ ስለ አንቺ ራስ ወዳድነት የነገረችኝ ነገር ትዝ አለኝ። ሲበዛ በጣም ራስ ወዳድ ነሽ። ያለንን ነገር ሁሉ በአንቺ ምክንያት አጣ። እባክሽ ተረጋጊና ሁሉንም ነገር ነው እነግርሻለሁ። ዝም በይ። ምንም ነገር መናገር አይጠበቅብሽ። ትሰሚኛለሽ? ይፋታ አንቺ ለወንድሜ የምትገቢ ሴት አይደለሽ። ቤተሰቦቻችን ስንት ለፍተው ያገኙትን ንብረት በአንቺ ምክንያት አጣ ነው። ትሰሚኛለሽ? ይፋታ በጣም አድርጌ ነው እሺ የምጠላሽ።